እኔ የተሸፋፈንኩ ሰዓት ላይ ለእናቴ ምን አላት መሰላችሁ? ልጅሽ ዲቃላ ይዛልሽ መጣች ተባለች። ወደ እስልምና ስገባ ማለት ነው። እና ለብሳችሁ የነበሩትን ልብሶች እናሳያችሁ። ይሄ ክሮፕ ነው። ከዛ ይሄኛው በምን እንደምለብሰው ማሚ ታውራ፣ እኔ አላወራም። ይሄንን በምንድን ነው የምለብሰው? በባዶ እና ራቁቴን ነው የምሄደው። ራቁቴን ስላችሁ ካልቸር ዴይ 10ኛ ክፍል እያለሁ ነው። ካልቸር ዴይ ሲከበር ኮባ እኔና ቤቲ ምንድነው የለበስነው? ኮባ ተልትላችሁ ኮባ ተልትለም ማለት ነው። በቁምጣና በጡት ማስያዣ ብቻ ራቁታችን፣ ቁምጣ ስላችሁ ቁምጣ ሳይሆን ኦልሬዲ የፓንት ቅርጽ ያለው ቁምጣ ለብሰን በሱ በባዶ በሶርት ቤት ሄድነውና ከአንዳንድ እስልምናን ተቀብዬ ልክ ስሸፋፈን ልጅሽ አረገዘች ተባለችና ልክ እስልምናን መቀበሌን ደግሞ ቤት ውስጥ አዋጅ ካወጅኩ በኋላ ቤት ተዘጋብኝ ምናምን ነገር። ከዚህ በኋላ ያለውን ስቶሪ ማማት እንገራችሁ። እሺ ቤት ዘግቼባት ቆልፌባት ነበር ያስቀመጥኳት። ያው እስልምናን ተቀበለች ሲባል ማለት ነው። በጣም ከሚገባው በላይ ደብድቤያት ከአቅሜ በላይ እስከሚያልበኝ ድረስ ድብድብ አድርጊያት በር ቆልፌ ያስቀምጫት ነበረ። እና አጋጣሚ የቆለፍኩት ሰዓት በጣም ብዙ መድኃኒቶች ነበሩ፣ ለልጄ የተሰጡ መድኃኒቶች ነበሩ፣ የኔ መድኃኒቶች ነበሩ። ሰብስባ ሁሉንም ውጣቸው ፌንት ሰርታብኝ ከአቅም በላይ ሆኖ እንደገና በር ገንጥላ ጠፍታ ከወር ከሁለት ወር በላይ አስለቅሳኝ ተንበርክኬ በንበርክኬ ሄጄ እስልምናን በደንብ አርገሽ ተቀበው ነይልኝ ብቻ አንቺ ተረፊልኝ ብዬ ወደ ቤት አልቅሼ ተንበርክኬ ለምኜን አስገብቻት አሁን ልጄ በህይወት አለችልኝ። ጭራሽ ሁለት ሆናልኛለች። አልহামዱሊላህ ነው የምለው። እኔ በክርስትና ሳይሆን በሙስሊም አልহামዱሊላህ ነው የምለው። ሙስሊምን እኔ ሞቼ ነው የምወደው የኖርኩበት ስለሆነ ማለት ነው። ከዛ በኋላ ግን አልተቃወምኳትም። ለምን ብዙ አረገዘችብሽ እንዲያለችብሽ ስድብ እስካሁን ድረስ አሁን ድረስ እኔ ስድብ እቀበላለሁ፣ አስተናግዳለሁ። እንዴት ስትሰልም ዝም አልሻት? ደህና ናችሁ? አምላክ ይመስገን። እሺ አባቴ አንዲት ጥያቄ ነበረችን፣ ይመልሱልኛል? እሺ ማን ልበልልኝ? እኔ ሁሴን እባላለሁኝ ወይንም ሁሱ እባላለሁኝ። ጥያቄ መጠየቅ ፈልጌ ነበር። እሺ ምንድን ነው ይከታተላሉ? እኔ ጋር ቴሌግራም፣ ዋትስአፕ፣ ቲክቶክ፣ ዩቲዩብ ላይ ያሉ ጥያቄ እንድጠይቅዎት ሰው ስልካቸውን ሰጥቶኝ ነበር። እርሳቸው የንስሐ አባቴ ናቸው ብለው አንድ ሰው ስልካቸው ሰጥቶኝ ነበር እና ጥያቄ መጠየቅ ፈልጌ ነበር። ይመልሱልኛል? ትንሽ አንድ ጥያቄ ነች፣ ጊዜ ካለዎት። እሺ መጠየቅ ይችላሉ፣ ግን እንደዚህ የሚከታተሉ ቢሆን በቴሌግራም በዋትስአፕ ማብራሪያን በደንብ ልሰጥዎት ፈልጌ ነው። ችግር የለም አጥር። እሺ እንግዲህ አምላክ ለነብያት ክርስትና የሚባለውን ሃይማኖት እንደደነገገ ያምናሉና ለማ አምላክ ለነብያቶች ክርስቲያን እንዲሆኑ ነው የደነገገላቸው። እንደዛ ከተባለ የቱ ጋር ነው ክርስቲያን ሆኖ ያላቸው? ሃይማኖታቸው ክርስቲያን እንዲሆን የደነገገላቸው አይደል? አምላክ ለነብያት እምን ላይ ነው እንደሱ የሚለው? እንደሱ ብለው ያምናሉ ወይ ነው ጥያቄ ነው። የመጀመሪያ እምን ላይ ነው የሚለው ነው ማለት ነው። ጥያቄ ነው የተጠየቁት። ጥያቄ አለኝ ብዬ ነው የደወልኩሎት አይደለ? ስለዚህ አምላክ ክርስቲያን እንዲሆኑ ነው የደነገገሎት። ያዳምጡ መጀመሪያ። እሺ እርሶ ማውራት እንደሚችሉ እኔ ማውራት እችላለሁ። ጥያቄ ልጠይቅህ ብዬ እየጠየቅኩ ነው አይደለ? ጥያቄውን አትቀበልም? ለምን ሙስሊሙ ለምንድን ነው ወደ እስልምና የመጣው? መጽሐፍ ቅዱስ ስላሴን አያስተምርም? ኢየሱስ ክርስቶስ አምላክ ነው አይደል? መጽሐፍ ቅዱስ ይሄን ስላለ ታዲያ ሙስሊም እስልምና ትክክል ነው ብለክ ነው ወይስ? እስልምናን የስነ መለኮት እንትኑ ሳበኝ ትምህርቱ ማታ ፈርት ብላ አንተ ቆማጣ። እሺ ማንን ነው ማታ ፈሪ በላች? እሺ ማንን ነው ቤዛ? ይሄ አንድ አላቢሲኒ መስቀል አድርጎ እዚህ ጋር የሚሳደበው ስድብ ናትክ ግማታ። እሺ አንቺም ተሳደብሽ እኮ መንፈስሽ ይመታ። አሜን በኢየሱስ። እናቴ ጴንጤ ነች፣ እህቶቼ ምናምን ጴንጤ ናቸው። አንዱ ወንድሜ ግን ኦርቶዶክስ ነው። ኦኬ እሺ አይደለም። እንዴት መሰለሽ ልንገርሽ፣ እሱ እንዴት ኦርቶዶክስ እንደሆነ ምንጫቸው የኛ ማዘር ምናምን ምንጫቸው ኦርቶዶክስ ነው። ምንጫቸው የመጀመሪያ ማለት ነው። እሺ ጴንጤ የሆኑት አሟት ነው። ማዘር ጴንጤ የሆነችው አመማት ጴንጤ ሆነች።
ከዛ በኋላ ምናምን ተሻላት፣ በዛው በጴንጤ ቀረች። እኔም ደግሞ ያው ሕፃን ነኝ እዛው ቀሮ ጴንጤ ላይ ሆንኩኝ ከሷ ጋር ማለት ሕፃን ነኝ እኔ አላቅም ራሱ ጴንጤ ሲሆን ማለት ነው። ከዛ እዛው አደግኩኝ፣ በቃ እዛው ማገልገል ጀመርኩኝ። የስነ መለኮት ትምህርትም እኮ ተምሬያለሁ የተወሰነ እንትን ይሄ ኳየር ምናምን ነገር እንትን ታገለግል ነበር? ኧረ አገልግያለሁ። ኳየር ምናምን ተው ኳየር ተይ። ከዛ ውጭ በትንቢት አገለግል ነበር በነብይነት ማለት ነው። ከዛም አልፎ ተርፎ የተለያዩ ቦታ እየዞርኩ አገለግል ነበር። መጽሐፍ ቅዱስ አነብ ነበር። ወላሂ ምን ነበር ክርስቲያን ውስጥ ምን ነበር ድርሻክ? ወንጌላዊ ነው? ፓስተር ነክ? ምን ነበረ የአገልግሎት? ወይስ አስተባባሪ ነበርክ? ምን ነበረ? ነብይ አስረስ ነበርክ? እሺ። ከዛ በኋላ አገለግል ነበር። ቴዎሎጂም ተምሬያለሁ ባይዜ። ኦኬ። የቴዎሎጂ ምሩቅ ነክ? ኦኬ። እሺ። እና ታዲያ ስንት ዓመት በክርስትና ኖርክ? በፕሮቴስታንት ሃይማኖት ላይ ከልጅነቴ ጀምሬ አሁን የ26 ዓመት ወጣት ነኝ። ትንሽ ወራቶች ይቀሩኛል 27 ለመሙላት መሰለኛ 27 ለመሙላት መሰለኛ። አሁን ሙስሊም ጎን 6 ዓመት ሆኖካል። ሙስሊም ጎን 6 ዓመት ስላሴ አስተምሮ ስለሌለ ይሁን ዓመት ከልጅነት ላይክ እስከምታውቅበት እውቀት እስከሚኖር ድረስ በነብይነት ስታገለግል ቸርች ላይ ስታገለግል ስታነብ ተምረክ የተመረክ ምናምን ሰው ነክና እንዴት ከአንዳንድ ይሁን ተምረክ እስክትመረቅ ድረስ ስላሴ አስተምሮ የለም ኢየሱስ ጌታ ነው የሚል የለም ብለክ ሳትል ይሄን ሁላ ድረስ ከጨረስክ በኋላ ኢየሱስ ጌታ ነው? አንዳንዴ ምን አለ መሰለሽ እንትን ስትይኝ እዛ ውስጥ ስትሆኚ አንደኛ እውቀቱም የለሽም፣ ይሄን አክል ጠንካራ እውቀት ላይኖርሽ ይችላል። ስትማሪና ስታነቢ ነው እነዚህ ነገሮች የሚገለጡት። እኔ ከጊዜ በኋላ ያንም ቢሆን ልጅም ሆኜ ሲያገለግል ወላሂ የስላሴ ትምህርት ግራ ይገባኝ ነበር።